የአማራ ኃይሎችና የትግራይ ኃይሎች ከተባበሩ እኮ ከበባ የሚባል ነገር እኮ አይኖርም አይደል? ከዚህ ቀደም እኮ የአማራን ህዝብ አታሎ ነው አሳስቶ ነው በአማራ ክልል በኩል ትግራይ ሲጅ ውስጥ እንድትገባ ያደረገው አይደል? ያን ማድረግ የሚችልበት እድል አሁን የለም። ኦላም ህውሃቱም ፋኖም ወደ ትብብር እንደሚሄዱ ጥርጥር የለኝም። ምክንያቱም በተናጠል የትም እንደማይደርሱ አገዛዙ ደግሞ ሁሉንም በጠላትነት ፈርጆ ሊያጠፋቸው ህልውናቸውን ሊያጠፋ እየጣረ እንደሆነ ተረድተዋል። ስለዚህ ይሄ የጎንዮሽ ትንኮሳ አይጠቅመንም፣ ቅራኔ አይጠቅመንም፣ በጋራ ሆነን ኃይል መመከት አለብን ወደሚል አስተሳሰብ ይሄዱ እንደሆነ ከበቂ በላይ የሆኑ ምልክቶች አሉ። ለዛ ዋናው ተጠያቂው አገዛዙ ነው። በህልውና ፈተና ያለ ኃይል እንዴት እንዲህ ያደርጋል እንለው የምንችል አይመስለኝም። ዞሮ ዞሮ ሀገር ውስጥ ያሉ ኃይሎች ወደ ትብብር ከሄዱ እኔ በትጥቅ ትግል አላምንም እስካልኩ ድረስ መተባበራቸውን ደግፋለሁ ወይም እቃወማለሁ ልላችል ደግሞ ይመለከተኛል። እነዚህ ኃይሎች እኮ ተባብረው የኢትዮጵያን መንግስት ከስልጣን ቢያወርዱ መንግስት ሊሆኑ ነው። ስለዚህ ምንድነው ይዘውልን የሚመጡት የሚለው ነገር ያሳስበኛል እንደማንኛውም ዜጋ። ስለዚህ በምን ጉዳይ ነው የተባበራችሁት? በመካከላችሁ ያሉ ቅራኔዎች፣ ልዩነቶች እንዴት ልትፈቷቸው አስባችኋል ወስናችኋል የሚለው ነገር መጠየቅ ፈልጋለሁ። በዚህ ላይ ግልጽነት እንዲኖራቸው ፈልጋለሁ። ማወቅ አለብን ማለት ነው። ዓለም አቀፉ ህብረተሰብ በዚህ መልኩ የራሱ ጥያቄዎች ይኖሩታል። ግን ደግሞ ዓለም አቀፉ ህብረተሰብ በጠበንጃ ኃይል የሚያምኑ ኃይሎች ተባብረው ከመጡ የኃይል ሚዛኑ ሊቀየር እንደሚችል ይረዳል። እሱ የኃይል አስተላለፉን ሊቀይር ይችላል። ይሄ የታወቀ ነገር ነው፣ በዓለም ላይ ያለ ነገር ነው። ጉልበት ወሳኝ ነው ድጋፍ ለማግኘት። ዓለም አቀፉ ህብረተሰብ በተለይ ተባብረው ከመጡና የኢትዮጵያን መንግስት ቻሌንጅ አድርገው ከስልጣን ይወርዳሉ ብሎ ካሰበ ከነሱ ጋር ለመነጋገር እውቅና ለመስጠት ብቻ አይደለም ለመነጋገር ፖስት አብይ ሲቹዌሽን ምንድነው የሚሆነው፣ ይችን ሀገር ወዴት ልትወስዷት ትፈልጋላችሁ የሚለውን ጥያቄ ለመነጋገር የሚገደድበት ሁኔታ ይኖራል የሚል እምነት አለ። ግን በእኔ እምነት እኔ አጥብቄ አሁን የምቃወመውና የምጠላው ከኤርትራ መንግስት ጋር አብሮ መስራት ይጠቅማል የሚል እምነት የለኝም። የብልጽግና መንግስትም ይቻላል ብሎ ከኤርትራ መንግስት ጋር ሲደራደር ነው የተቃወምኩት። ያኔ እኔ እንደ ካሃዲ እንደ ባንዳ ነበር የምሰደበው በኢትዮጵያ መንግስት። ዛሬ እሱ ከኤርትራ መንግስት ጋር ሲጣላ ግን ለምን ያልደገፋችሁኝም ይላል። በጦርነት አላምንም፣ በጦርነት የኢትዮጵያ ችግርም በዘላቂነት ይፈታል የሚል እምነት የለኝም። የኔ እምነት ነው ይሄ። ነባራዊ ሁኔታ ግን ኢትዮጵያ ውስጥ ጦርነት እንዲኖር አድርጓል። በተለይም ደግሞ ከሁሉም በላይ የአገዛዙ ባህሪ ማንነት ብዙ ኢትዮጵያውያን በሰላማዊ መድረኩ ተስፋ ቆርጠው ጠበንጃ እንዲያነሱ አስገድዷል። ያ ነባራዊ ሁኔታ መኖሩን ደግሞ መካድ አይቻልም። አሁን እነዚህ ኃይሎች